የተከበራችሁ ክቡራን የሀገሬ ኢትዮጵያ ሚዲያ ተከታታዮች ለሰዓቱ የሚሆኑ መረጃዎችን ይዘን ወደ እናንተ ቀርበናል። እንድትከታተሉን በአክብሮት እንጋብዛለን። በቅድሚያ የመረጃዎቹን አርዕስተ አንቀጽ ነግራቸዋለሁ። እነሱ ለገጣፎ ቤት ገዝተው እየሄዱ ህዝቡን ሆድ ያስብሳሉ ሲሉ ክብርት ከንቲባ አዳነች አቤቤ መናገራቸው፣ የተረጂው ቁጥር ከ27 ሚሊዮን ወደ 3 ሚሊዮን ቀንሷል ሲሉ ጠቅላይ ሚኒስትር አብይ አህመድ መናገራቸው፣ በፊንቴክ ኢንቨስትመንት ግሩፕ የተጠረጠሩት ተከሳሾች የክስ ሂደት፣ ራሷን ያጠፋችው የሶሻል ሚዲያ ተጽዕኖ ፈጣሪዋ የቦኒ አነጋጋሪ ጉዳይ፣ በሳውዲ አረቢያ የሞት ፍርድ የተፈረደባቸው ኢትዮጵያውያን ጉዳይና ሌሎች መረጃዎችን አካተናል። እንድትከታተሉ እንጋብዛለን። መልካም ቆይታ ከኛ ጋር። የአዲስ አበባ ከተማ ከንቲባ ክብርት አዳነች አቤቤ ትናንት በነበራቸው ስብሰባ የዛሬ 20 ዓመት አካባቢ ቱሉ ዲምቱ የኮንዶሚኒየም ቤት የደረሳቸው ሰዎች በዘፈንና በጭፈራ የሸኘው ማህበረሰብ ዛሬ ከቱሉ ዲምቱ ቀረብ ያለ ቦታ ገላንጉራ ያለቀ ቤት ሰጥተን ስናስገባቸው ምነው አልተደሰተም ሲሉ ሲወቅሱ ተደምጠዋል። እነሱ ለገጣፎ ቤት ገዝተው እየሄዱ ህዝቡን ሆድ ያስብሳሉ ሲሉ የአዲሱ የቴዎድሮስ ካሳሁን አልበም ዳስጣል ሐሳብ በገደምዳሜ ተችተዋል። ቤት ሰርተን ያስረከብናቸው ሰዎች የወጡበት ቤት የሚባል አልነበረም ያሉት ክብርት ከንቲባ አዳነች አቤቤ የዝነኛውን የቴዎድሮስ ካሳሁንን አልበም ሐሳብ ለማጣጣልና ለመተቸት በበረቱበት በዚሁ ስብሰባ በኮሪደርና በወንዝ ዳርቻ ልማት ስም ቤታቸው የፈረሰባቸውን ጥቂት ሰዎች ቤት ሰርተው መስጠታቸውን እንደ ትልቅ ውለታ ቆጥረው ሲናገሩ የተደመጡ ቢሆንም ጨረቃ ቤቶች ናቸው በሚል በጭካኔ ስላፈረሱት በመቶ ሺዎች የሚቆጠሩ የዜጎች ቤትና ዜጎቹ ስላሉበት ማሆናዊ ሁኔታ ያሉት ነገር ግን የለም። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ እርዳታ ፈላጊ የነበሩ ዜጎች ቁጥር ከ27 ሚሊዮን ወደ 3 ሚሊዮን ዝቅ ብሏል ብለው አስገራሚና አነጋጋሪ ንግግር ተናግረዋል። የሀገሪቱን የማህበራዊ ልማት ጉዞ ገመገመ የተባለለት የማህበራዊ ልማት ምርታ ለሀገር ግንባታ በሚል መሪ ቃል የተካሄደው ውይይት መድረክ በኢትዮጵያ የድህነት ቅነሳ ስራ ላይ አዳዲስ መረጃዎች የቀረቡበት ነበር ተብሏል። በመድረኩ ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ ሀገሪቱ ድህነትን ለማጥፋት በምታደርገው ጥረት ተጨባጭ ውጤቶች እየተመዘገቡ መሆኑን ጠቁመዋል። ጠቅላይ ሚኒስትሩ እንደገለጹት ከሆነ ባለፉት ጥቂት ዓመታት ውስጥ በኢትዮጵያ እርዳታ ፈላጊ የነበሩ ዜጎች ቁጥር ከ27 ሚሊዮን ወደ 3 ሚሊዮን ዝቅ ብሏል። ይሄ ቁጥር ለውጥ ሀገሪቱ በምግብ ራሷን ለመቻል በልማት ዘርፍ እያከናወነች ያለችውን ስራ ፍሬ እያፈራ መሆኑን እንደሚያሳይ የተናገሩ ሲሆን ጠቅላይ ሚኒስትሩ የሚናገሩትና መሬት ላይ ያለው ነገር የሚጣረስ ነው ሲሉ ብዙዎች አስተያየታቸውን ሰጥተውበታል። በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች ላይ አቃቢ ሕግ ክስ መስርቶ እንዲያቀርብ 7 ቀናት ተፈቅዶለታል። የፌዴራል መጀመሪያ ደረጃ ፍርድ ቤት በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች ላይ መርማሪ ፖሊስ የምርመራ መዝገቡን አጠናቆ እንዲያቀርብ ለሚያዝያ 21 ዓ.ም ቀጠሮ መስጠቱ ይታወቃል። በቀጠሮ መሰረት የተሰየመው ችሎት ሚያዝያ 9 2018 ዓ.ም በተሰየመው ወቅት መርማሪ ፖሊስ ጠይቆት ከነበረው የተጨማሪ 14 ቀን የምርመራ ጊዜ ውስጥ ችሎቱ ፖሊስ የመጨረሻ ምርመራ መዝገቡን አደራጅቶ እንዲያቀርብ በሚል በሰጠው የ7 ቀናት ጊዜ መሰረት በፖሊስ በኩል የተጠናቀቀውን የምርመራ መዝገብ በዛሬው ዕለት አድምጧል። መርማሪ ፖሊስ በተሰጠው ጊዜ የክስ መዝገቡን አደራጅቶ ለአቃቤ ሕግ ማቅረቡን ገልጿል። በአጠቃላይ በተጠርጣሪዎቹ ላይ ከ7000 ገጾች በላይ የክስ መዝገብ መደራጀቱን የገለጸው አቃቤ ሕግ በመዝገቡ ላይ 1400 ተበዳዮች መኖራቸውን ከነዚህም ተበዳዮች ፖሊስ የ150ውን ቃል መቀበሉን ከ12 ሚዲያዎች ከ15 ባንኮች ደግሞ በተጠርጣሪዎች ዙሪያ ያሉትን መረጃዎች መሰብሰቡን በዝርዝር አስረድተዋል። የሶሻል ሚዲያ ተጽዕኖ ፈጣሪዋ ራሷን አጠፋች። በማህበራዊ ሚዲያ በተለይ በቲክቶክ እና በፌስቡክ መድረኮች በመቶ ሺዎች የሚቆጠሩ ተከታዮችን ማፍራት የቻለችው ወጣት ቦኒ ራሷን ማጥፋቷ ተነግሯል። ቦኒ በተለያዩ የማህበራዊ ሚዲያ ስራዎች የምትታወቅ ሲሆን በቲክቶክ ከ823,000 በላይ እንዲሁም በፌስቡክ ገጿ ከ298,000 በላይ ተከታዮች ነበሯት። ወጣቷ ከዚህ ዓለም ከመለየቷ በፊት ባስተላለፈችው የመጨረሻ መልእክት በህይወት ጉዞዋ ውስጥ የገጠሟትን ተግዳሮቶች በማንሳት ለተከታዮቿና ለሚወዷት ሰዎች በሙሉ ስንብቷን ገልጻለች። በተለይም በማህበራዊ ሚዲያ ላይ የሚሰነዘሩ አሉታዊ አስተያየቶችና የቃላት ጥቃቶች በሰዎች አእምሮ ጤና ላይ የሚያሳድሩት ጫና ከፍተኛ መሆኑን ይህ ክስተት ዳግም አሳስቧል። የብዙዎችን ቀልብ የሳበው የመጨረሻ መልእክቷም
ለሁላችሁም ይቅርታ አድርጌያለሁ እናንተም ይቅር በሉኝ የሚል ይዘት ነበረው። ይህ አሳዛኝ ክስተት ሁላችሁም በማህበራዊ ሚዲያ አጠቃቀማችን ላይ እንድንጠነቀቅና ለሰዎች የምንሰጠው አስተያየት በህይወታቸው ላይ የሚያመጣውን ለውጥ እንድንገነዘብ ያደርጋል። ይህ አሳዛኝ ክስተት ሁላችንም በማህበራዊ ሚዲያ አጠቃቀማችን ላይ እንድንጠነቀቅና ለሰዎች የምንሰጠው አስተያየት በህይወታችን ላይ የሚመጣውን ለውጥ እንድንገነዘብ ያደርጋል ሲል ጉርሻ ፔጅ መልእክቱን ጨምሮ አስተላልፈዋል። ለቤተሰቦቿ፣ ለቅርብ ወዳጆቿና ለተከታዮቹ በሙሉ እኛም መጽናናትን እንመኛለን። የተባበሩት አረብ ኤምሬትስ ከፊታችን አርብ ጀምሮ ከነዳጅ ላኪዎች ሀገራት ድርጅት ወይም ኦፔክ አባልነቷ መውጣቷን አሳወቀች። በኢራን ጦርነት ምክንያት ዓለም አቀፍ የነዳጅ እጥረት ቀውስ በተፈጠረበት በዚህ ወቅት ሀገሪቱ ከዚህ ውሳኔ ላይ መድረሷ ደግሞ የራሱ የሆነ ተጽዕኖ በድርጅቱና በዓለም ገበያ ላይ ይኖረዋል ተብሏል። ከኦፔክ አባላት መካከል የተባበሩት አረብ ኤምሬትስ አንዷ ግዙፍ የነዳጅ አምራች ሀገር መሆኗን ተከትሎ የሀገሪቱ ከአባልነት መውጣት ድርጅቱ በዓለም አቀፍ ደረጃ ያለውን የነዳጅ አቅርቦትና ዋጋ ትመና ላይ በመቆጣጠር ረገድ ያለው ሚና እንዲቀንስ እንደሚያደርገው ተገልጿል። በሌላ በኩል የተባበሩት አረብ ኤምሬትስ ከድርጅት መውጣቷን ተከትሎ በኦፔክ ህግጋት የማትመራ በመሆኗ ለዓለም ገበያ የምታቀርበውን የነዳጅ ምርት መጠን ለማሳደግ ያግዛታል እየተባለ ይገኛል። ዘገባው የሮይተርስ ነው። ሳውዲ አረቢያ ውስጥ ቢያንስ 65 ኢትዮጵያውያን ከአደንዛዥ ዕፅ ጋር በተገናኘ ወንጀል የሞት ቅጣት እንደሚያሰጋቸው ዓለም አቀፍ የሰብአዊ መብቶች ተቆርቋሪ ተቋም ሂዩማን ራይትስ ዎች አሳወቀ። የሳውዲ ባለስልጣናት እስከ ባለፈው ማክሰኞ ሚያዝያ 13 ቀን 2018 ዓ.ም በኢትዮጵያ አቆጣጠር ድረስ ሌሎች 3 ሰዎችን በስቅላት መቅጣታቸውንም ዛሬ የወጣው የተቋሙ መግለጫ ያመለክታል። በሂዩማን ራይትስ ዎች የስደተኞችና የፍልሰተኞች መብት ከፍተኛ ተመራማሪ ናይድ ሃርማንድ ሳውዲ አረቢያ በመሰረታዊ የፍርድ ሂደት የመታደም መብት በመንፈግ የኃይል ጥቃት ላልቀላቀለ ወንጀል በሞት ለመቅጣት መዘጋጀቷ ለፍልሰተኞች መብትና ህይወት ክብር ያለመስጠትን ያንጸባርቃል ብለዋል። ባለሙያው የሳውዲ አረቢያ ዜጎች ጊዜው ከማለፉ በፊት በአፋጣኝ ጣልቃ እንዲገቡም ጠይቀዋል። ሂዩማን ራይትስ ዎች ሳውዲ አረቢያ አሲር ግዛት በሚገኘው ካሚስ ሙሻይር እስር ቤት ስለሚገኙ 3 አሳሪዎች መረጃ ያላቸውን 3 ሰዎች ስለ ጉዳዩ መጠየቁን አመልክተዋል። 3ቱም እስረኞች በቅርቡ ሰሜን ኢትዮጵያ ትግራይ ክልል ጦርነት በነበረበት ወቅት የተሰደዱ መሆናቸውን ገልጸዋል። የሰብአዊ መብት ይዞታ አደገኛ በነበረበት በዚያ ወቅት በአስቸጋሪ የስደት መስመር በየመን በኩል ወደ ሳውዲ የገቡ መሆናቸውንም አመልክተዋል። ገንዘብ ለማግኘትም ከየመን ወደ ሳውዲ ጫት መውሰዳቸውን ከመረጃ ሰጪዎቹ ተረድተዋል። ሆኖም ሳውዲ ውስጥ ጫት በወንጀል እንደሚያስጠይቅ እንደሚያውቁም ጠቅሰዋል። ከታሰሩ አንስቶ በአግባቡ ፍርድ ቤት እንዳልቀረቡ፣ በቀረቡበት አጋጣሚ ማስተርጓሚ እንዳልነበረ ቸውና የተላለፈባቸውን ፍርድ ምንነት እንዳልተረዱም ዘርዝረዋል። ሆኖም በጸጥታ ኃይሎች መደብደባቸውና ምንነቱን ያልተረዱ ሰነድ ላይ እንዲፈርሙ መገደዳቸውንም አሳውቀዋል። ሂዩማን ራይትስ ዎች የሚመለከታቸው መንግስታት ሳውዲ አረቢያ የሞት ቅጣቱን እንድታነሳ ግፊት እንዲያደርጉም አሳስበዋል። ዘገባው የዶቼ ቪሌ ነው። ክቡራን ተከታታዮቻችን ይህ የሀገሬ ኢትዮጵያ ለ2 ሳምንት የሚቆይ ሙከራ ዝግጅት ነው። ሰብስክራይብ፣ ሼር እና ኮሜንት ማድረግን አትርሱ። በተሻለ ጥራት ወደ እናንተ ለመድረስ ጥረት እናደርጋለን። ከጎናችን ሁኑ። መልካም ቆይታ።